ዛሬ አብረን የምናየው በጣም ታምረኛ የሆነ ርዕስ ነው። ምን የሚል ርዕስ ነው? ለተሻለ ስኬት ቅርፊት መብላት የሚል የተሻለ ነገን የሚፈልግ የተሻለን ፊውቸር የሚፈልግ ሰው ቅርፊቱን መብላት አለበት የሚል ጽንሰ ሐሳብ ነው ያለኝ። ይሄንን ታይትል ወይም ርዕሱን ስትሰሙ ምን አይነት ርዕስ ነው ይሄ? ሰው እንዴት ቅርፊቱን ይበላል ልትሉ ትችላላችሁ። ግን ደግሞ ለትምህርቱ በሚሆን መልክ እኔ ምን ማለት እንደፈለኩት ማብራራት ጀምራለሁ። የቅርፊትን ጉዳይ ሲናነሳ እኔ አሁን የቅርፊት ኮንሰፕት ከማንሳት በፊት ሰው ልጅ ሲፈጠር ከትልቅ አቅም ጋር ነው የተፈጠረው። ብዙ አቅም አለው፣ ትልቅ አቅም አለው። ግን ያን አቅም ወይም ለተፈጠረለት ማድረግ ይችላል ወይም ፐርፎርም ማድረግ ይችላል የተባለውን አቅም ቦታ ለመድረስ ወይም ስኬቱ ጋር ለመድረስ ግን ብዙ ዋጋዎች መክፈል አለበት፣ ብዙ መስራት ያለበት ነገር አለ እንደማለት ነው። ብዙ ሰው ቤስት ቨርሽኑን ሳያገኝ የሚሞት ብዙ ነው። ይሄ ማለት ነው ስንፈጠር ብዙ ነገር ላንችል እንችላለን፣ ግን ልንደርስ የምንችል ካፓሲቲ አለን። ለምሳሌ አንድ ማቴሪያል ራሱ ፐርፎርሚንግ ካፓሲቲ አለ። ለምሳሌ መኪና ብትወስድ አንድ መኪና ለዚህ ዓመት ወይም በዚህ አቅም ወይም በዚህ ሲሲ ይንቀሳቀሳል ልትለው ትችላለህ። ይሄ ማለት ስንፈጠር እንደ ሰው ደግሞ እኛ በጣም እንደውም ሊሚት ማውራት ራሱ በሚያስቸግር ደረጃ በጣም ትልቅ አቅም ጋር ነው የተፈጠርነው። ግን ያን ሙሉ አቅም ዩቲላይዝ አድርገን ደግሞ የራሳችን ቤስት ቨርሽን ወይም የተሻለ ወይም ሰክሰስፉል ሰልፍ ማግኘት በጣም አስፈላጊ ነው። ይሄንን ቤስት ቨርሽን ኦፍ ሂምሰልፍ ኦር ሄርሰልፍ አገንቶ ህይወት ውስጥ የሚያልፍ ሰው ደግሞ በጣም ጥቂቶች ናቸው። ስለዚህ ይሄንን ለማግኘት እኔ እንደ ጥሩ መማሪያ ይዤ የመጣሁት የካተርፕላር ወይም የአባጨጓሬ ጉዳይ ነው። አባጨጓሬ ወይም ካተርፕላር መጀመሪያ እንቁላል ውስጥ ነው የሚቆየው። ከእንቁላሉ እንደወጣ ማድረግ ያለበት ነገር አለ። ከእንቁላሉ እንደወጣ ኤነርጂ አገንቶ ኃይል አገንቶ ደግሞ ካተርፕላሩን የጠቀለለው ወይም ለተወሰነ ጊዜ ፕሮቴክት ያደረገው፣ በእርግጥ ፕሮቴክት እያደረገ ይቀጥላል ሳይሆን ከቆየ ህይወቱንም አደጋ ውስጥ ያስገባ ስለሚሄድ መውጣት አለበት ከዛ። ስለዚህ ከዛ ሲወጣ ምን ያደርጋል? ቀጥሎ ላለው የራሱ ቨርሽን፣ በእርግጥ ሁላችንም እንደምናውቀው ካተርፕላር ቤስት ቨርሽኑ በተርፍላይ ነው። ከኤግ ከወጣ በኋላ ቅርፊቱን በልቶ ሌላ ቅጠላቅጠሎችንም በልቶ ራሱን ባይዘዌ በጣም መከራ ውስጥ አስገብቶ ምን ያደርጋል? ብራብሮ ይሆናል። ብራብሮ ከካተርፕላር ጋር ሲመዛዘን ካተርፕላር መሬት ላይ የሚንደባለል ትል ነው። በተርፍላይ ግን ሰማይ ላይ የሚበር በጣም ውብ የሆነ ፍጡር ነው። ስለዚህ ካተርፕላር ራሱ ነው ወደዛ ቨርሽን ወይም የራሱ ቤስት ቨርሽን ማግኘት የቻለው። ይሄንን ለማድረግ ግን አንድ በጣም ወሳኝ ነው ብዬ እኔ ከፕሮሰሶቹ የወሰድኩት ነገር ቢኖር ካተርፕላር ቅርፊቱን የሚበላ በመሆኑ መብላቱ በፐርፐዝ መሆኑ እንደ ትምህርት ስላየሁት ነው ወደዚህ ማምጣት የሞከርኩት። ከእንቁላሉ ከወጣ በኋላ ቅርፊቱን የሚበላው በምክንያት ነው። ከዚህም በፊት ቅርፊቱ እሱን ፕሮቴክት ሲያደርግ የነበረ ቢሆንም እዛ ውስጥ በቆየ ቁጥር ግን ቅርፊቱ እንደውም ምን እያደረገ ነው የሚሄደው? የዚህኛው ቀጥሎ ያለውም ህይወት ወይም ቤስት ቨርሽኑ እንዳያገኝ ሸብቦት ወይም ጠቅልሎት ይዞት እዛው ፍሪደሙን ከልክሎት የሚያቆይ በመሆኑ ከዛ ይወጣል። ከወጣ በኋላ የሚያደርገው ነገር ቢኖር ይሰብረዋል። ዘን ከሰበረ በኋላ ሰባብሮ ይበለዋል። በልቶ ደግሞ ምን ያደርጋል? ኢነርጂ ያገኛል፣ የሚቀጥለውን ስቴፕ ወይም ፕሮሰስ ራሱ ላይ ለመፈጸም ማለት ነው። ስለዚህ ይሄንን አድርጎ መጨረሻ ላይ የራሱን ቤስት ቨርሽን የሚንደባለል ትል ምን ሆኖ እናገኘዋለን ማለት ነው? የሚበር በጣም ውብ የሆነች ብራብሮ ሆኖ እናገኘዋለን። ይሄ በጣም ጥሩ ትምህርት ነው እና ይሄንን ከሰው ልጆች ጋር ምን አገናኘ ታዲያ ብለህ ልታወራ ወይም ልትጠይቀኝ ትችላለህ። አዎ የሰው ልጆች ሁሉ ኦልሶ ደግሞ
ፐርሰናል ሼል ወይም ፐርሰናል ቅርፊት አላቸው። እኔ እንደዛ ነው የምገምተው። ስለዚህ ፐርሰናል ቅርፊት የሚባሉ ምንድን ናቸው? ወደ ሰው ልጅ ስናመጣ ሰው ልጅን ቤስት ቨርሽኑን ወይም የመጨረሻ አቅሙን ዩቲላይዝ አድርጎ መድረስ ያለበትን ቦታ እንዳይደርስ ሊሚት የሚያደርጉ የሚከለክሉት ነገሮች ቢኖሩ እነሱ በጣም ክፉ ልማዶች፣ ክፉ ባህሪያት የሆኑ ሊዘረዘሩ የሚችሉ ናቸው። እነኚህ ቤስት ቨርሽንህን እንዳታገኝ የሚያደርጉ ናቸው። ለምሳሌ መውሰድ እንችላለን። ፕሮካስቲኔሽን። አንድ ሰው ዛሬ መስራት ያለበትን ኢምፖርታንት ስራ ለነገ ካሳደረ ነገውን መወሰን የሚችል ጉዳይ ዛሬ መፈጸም ያለበት አሳደረ ማለት ነው። ስላሳደረ ነገው ላይ የሚመጣውን ነገር ኦልሬዲ አሁኑ መተንበይ ይችላል። ጥሩ ውጤት አይኖረውም ማለት ነው። ስለዚህ ዛሬ ስንሰራ ነው ነገያችን የተሳካ የተሻለ ማድረግ የምንችለው። ስፔሻሊ ዛሬ መሰራት ያለባቸው ነገሮች ካደሩ ነገ በጣም ነገያችን ላይ በጣም የነገ ስኬት ላይ በጣም ተጽዕኖ አለው ማለት ነው። ሌላኛው አሁን ያልነው ለነገ ማሳደር ወይም ፕሮካስቲኔሽን የሚባለውን ካወራን ፊር ኦፍ ፌለር የሚባል ነው። ይሄ ደግሞ ጥሩ አጋጣሚ ራሱ በሪ ላይ ደጅ ላይ መጥቶ አይ ሚስቴክ ከሚሰራ ጎመን በጤና ብለህ ቁጭ ካልከው ስኬት አይመጣም። ስለዚህ ውድቀትን በመፍራት ወይም ይሄን ነገር ደግሞ ቢሰራ ወድቅ ሆን ብለህ ፈርተህ ጥሩ አጋጣሚ በሪህ ላይ መጥቶ ራሱ ከተውክ እንግዲህ ቤተሰቦቻችን ባይዘው የሚሉት ነገር አለ። እዚህ ቦታ ደፋር ካልሆንክ የተሻለ ነገር ማየት አትችልም። እንደውም ምን ይባላል? ጭስና ደፋር መውጫ አጣም የሚባለው እዚህ ጋር ይሰራል። እንደዛ ሲባል ደግሞ ጭስና ደፋር መውጫ አጣም ብለህም ደግሞ አጉል የሆነ ወይም ካልኩሌትድ ያልሆነ ጀግንነትን እንድታደርግ አልፈልግም። በእርግጥ ኦፖርቹኒቲ ግን ፊት ለፊት እያለ እሱን ኦፖርቹኒቲ ሲዝ ማድረግ መውሰድ እያለብህ ይሄን ኦፖርቹኒቲ ማከነካው እኔ ሚስቴክ ሰራለሁ፣ ስለዚህ ሚስቴክ ከሚፈጥር እንደዚሁ በሰላም ቁጭ ማለት ይሻለኛል ካልክ አሁንም የተሻለ ነገ አታገኝም ማለት ነው። ሌላኛው ወይም የራስን ቤስት ቨርሽን ልትደርስ አትችልም ማለት ነው። ሌላኛው ኔጌቲቭ ሰልፍ ቢሊፍ ነው፣ ወይም ብዙ ጊዜ ምን እንደሚባለው ኔጌቲቭ ሰልፍ ኮንሰፕት የሚባል ይሄ አይካንት የሚባለው ወይም አልችልም። ይሄ ባይዞ ኮንፊደንስን ዲስትሮይ ያደርጋል ወይም ያመነምናል ብቻም ሳይሆን አክሽን ወስደ ፕሮግሬስ ወይም ኢምፕሩቭመንት እንዳታመጣ ያደርጋል። ባይዞ ኢምፕሩቭመንት ሲባል ፕሮግሬስ ሲባል የግድ ትልቅ ሙቭም መሆን አይገባም። እንደኔ ባለህበት ራሱ ቢያንስ ቫይብሬት ማድረግ ስታተስኮን ዲስተርብ ያደርጋል። ስለዚህ ይችላለሁ ካልክ ግን እንደውም ባለህበት ቫይብሬት ብቻ ሳይሆን ወደ ፊት ለፊትም መዝለል ትችላለህ። ይሄ ደግሞ ለራሲ ፖዚቲቭ ሰልፍ ኮንሰፕት ካለ ነው። ግን ኔጌቲቭ ሰልፍ ቢሊፍ ካለ ወይም ኮንሰፕት ካለ ግን የነገውን ነገር ከመስራት ኮንፊደንስ በማጣት አክሽን መውሰድ ትቸገራለህ ማለት ነው። ስለዚህ ኔጌቲቭ ሰልፍ ቢሊፍም አንድ መጥፎ ባህሪ ነው ማለት ነው። ሌላኛው ላክ ኦፍ ዲሲፕሊን ነው። ባይ ዘ ዌይ ዲሲፕሊን ማለት ማድረግ የሚገባህን እያወቅ ግን ካላደረግ፣ ፕሮሰሱን እያወቅ ግን ፕሮሰሱን አለመከተል። ሩቲኖችም ቢሆኑ ሩቲኖች ባይ ዘ ዌይ ዛሬ ያደረግከውን ነገ የማታደርግ ከሆነ ኮንሲስተንት አይደለም ማለት ነው አንተ፣ ወይም ኢንኮንሲስተንት ነህ ማለት ነው። ስለዚህ ለአንድ ሰው ላይ ያደረግከው ሌላ ሰውም አታደርግም ማለት ነው። ይሄ ማለት ሬጉላርሊ ወይም ኮንሲስተንትሊ ማድረግ የምትችለውን የምታውቀውን ወይ በመሰላቸት ሊሆን ይችላል ባይዘ ወይም በችላ ባይነት ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። አለማድረግ ይሄ ዲሲፕሊን ማጣት ይባላል። ዲሲፕሊን በጣም አስፈላጊ ነው ለነገ ስኬት ወይም የራስን ቤስት ቨርሽን ለማግኘት ዲሲፕሊን በጣም አስፈላጊ ነው። ስለዚህ ላክ ኦፍ ዲሲፕሊን አንዱ የቅርፊት ኮንቴንት ነው ማለት ነው። ሌላ ኮምፎርት ዞን ላይፍ ስታይል የሚባል አለ። እኔ ኮምፎርት ዞን ላይፍ ስታይል የሚባለውም በአጭሩ መግለጽ ካስፈለገ ከባባድ ወይም ቻሌንጅ ያላቸው ነገሮችን ሰርተ የተሻለ ነገን ወይም ግሮዚን ወይም ዴቨሎፕመንትን ወይም ፕሮግሬስን የሚጨምሩ ከመስራት ይልቅ በቃ የለመድከውን ቀላል ነገር ኢዚ የሆነችዋን
መስራት ማለት እኮ ነው። ብዙ ሰዎች በቃ የለመድኳትን ነገር ካልሰራው በስተቀር አይሆንም የሚሉ ምክንያቱም ከባድ ነገር መስራት አይፈልጉም። ተመችቷቸዋል። ከዚህ በፊት ይሄንን አውቋል፣ ደጋግሞ ሰርቷል፣ ይሄ ኢዚ ነው ብሎ ስለሚያምኑ ያችን ኢዚ ወይም ቀላል የሆነችውን ነገር ብቻ መስራትን የሚመርጡ ማለት ነው። እነኚህ ኮምፎርት ዞን ላይፍ ስታይል ያላቸው ሰዎች ናቸው የሚባሉት። ስለዚህ እነኚህ አምስቱ የቅርፊት አካላት ወይም ከሰው ጋር ተጣብቆ ወይም ከሰው ልጆች ጋር ተጣብቆ ብዙ ጊዜ ከቆዩ በጣም ገዳይ ናቸው። የሚቀጥለውን ውጤትን ወይም ስኬትን እንዳታገኝ የሚያደርግ ጠቅላይ ወይም ሸባብ ነው ማለት ነው። ይሸባሃል። አሁን ቅርፊት የካተርፒላር ባይዘይ ኤግ ውስጥ ቢቆይ አለግባብ ማይሆን ነው ይጠፋል ማለት ነው። ካተርፒላርም ሆኖ አይወጣም፣ ወጥቶም በተርፍላይ አይሆንም ማለት ነው። ስለዚህ ምን ተጠቅልሏል ማለት ነው። ወጥቶ ሌላውን ፕሮሰስ እንዳይጀምርም ተሸብበዋል ማለት ነው። ስለዚህ ካተርፒላር ይሄንን አሸንፎ የራሱን በስት ቨርሽን ወይም ፍላይንግ በተርፍላይ ለመሆን ይሄን ማድረግ አለበት። ከራሱ ይሄንን ቅርፊት ሪሙቭ አድርጋል ማድረግ ብቻ ሳይሆን ይሰብረዋል፣ ሰባብረው ደግሞ ይበለዋል። ከዛ በኋላ ኤነርጂ ያገኛል። የሚቀጥለውን ስቴፕ ይቀጥልና መጨረሻ ላይ በተርፍላይ ሆኖ የራሱን ፍላይንግ ቨርሽን ያገኛል ማለት ነው። ስለዚህ ለሰው ልጆች ደግሞ አሁን ያልናቸው ቢሄቨሮች ባይዘው ከዚህ በላይ ቢሄቨሮች መዘርዘር እንችላለን። ግን እኔ ለጊዜ ያስኩት እነኚህን አምስቶችን ከራሳችን ሸብቦን ወደፊት እንዳንሄድ የጎተቱንን ባህሪያት procrastination which means ስራን ለነገ ማለት fear of failure ፍርሃት ወይም ውድቀትን በመፍራት ስቴፕ አለመውሰድ ኔጌቲቭ ሰልፍ ቢሊፍ አልችልም ማለት lack of discipline የምናቀውን ነገር አለማድረግ ወይም ደግሞ ኮንሲስተንት በተከታታይ ከዚህም በፊት የምናደርገውን ኮንሲስተንትሊ አለማድረግ ሌላ ደግሞ ኮምፎርት ዞን ላይፍ ስታይል አንዳንድ ሰው ኮምፎርት ዞን ላይፍ ስታይል ያደረገ አለ እኔ ከዚህ ከወጣው በፍጹም አይመቸኝም ከዚህ ይሄ ቦታ በቂ ነው ለኔ ብሎ የሚቀመጥ ማለት ነው ይሄ በጣም መጥፎ ባህሪ ነው የሰውን የነገ ቨርሽን እንዳታገኝ የሚጎዳ የሚበላ በሽታ ነው ወይም ቅርፊት ነው ማለት ነው ስለዚህ እነኝን አንድ ነገር ካደረከ ነው እኔ የነገ ቨርሽንን ወይም ስኬታማ ቨርሽንን ወይም ቤስት ቨርሽንን የራስን ቤስት ቨርሽን ማግኘት ትችላለህ ብዬ የማስበው እሱም እነኝን በሙሉ ከራሲ ሸምጥጠህ አውልቀህ ደግሞ ሰባብረህ በልተህ እሱን ራሱ ኢነርጂ ያደርገ ለሚቀጥለው ጉዞ ብትጠቀምባቸው በርግጥ የሚበላ ነገር አይደሉም እነኚህ ብላ ማለት እንደ ፊዚካል ቅርፊት የሚበላ ሳይሆን አሸንፋቸው ማለት ነው no more control on my life on my journey ብለህ እነሱን አሸንፍ ማለት ነው ስለዚህ እነኚህን ማሸነፍ ከፈለክ ደግሞ ውሳኔ ይጠይቃል ኮሚትመንት ይጠይቃል ሰው አንድ ቢሄቨር እንደውም እንደዚህ አይነት ከባድ ቢሄቨር አይደለም አንድ ቢሄቨር ከራሱ አሽከንጥሮ ለመጣል በጣም ብዙ ጊዜ ራሱን ይወያያል ብዙ ጊዜ ሄድ መለስ ይላል ስለዚህ ይሄንን ደፍረህ ከራሲ ሪሙቭ አድርገ ሰባብረው ከጣልከውና ካሸነፍከው they never control you again ስለዚህ ህይወትን ኮንትሮል አያደርጉም ማለት ነው ይሄ መልእክቴ ለሁሉም ሰው ልጆች ይሰራል ለተማሪ ይሰራል ለኢንተርፕሪነር ይሰራል ለነጋዴ ይሰራል ለሊደሮች ይሰራል ለፕሮፌሽናሎች ይሰራል እኔ አሁንም እልሃለሁ የነገ ቤስት ቨርሽንን ፈጣሪ አብሮ የፈጠረን በጣም ትልቁ አቅምህን ማግኘትና ማየት ከፈለክ ማድረግ ያለብህ ሸብቦ ያለህን ጠቅልሎ አንተን ፍሪደም ከልሎ ያለህን ባይዞ ያ ቢሄቨር እኮ ከዚህም በፊት ክፉ ላይሆን ይችላል ያ ቢሄቨር ከዚህ በፊት የጠቀመህ ሊሆን ይችላል የካተርፒላሩም እኮ ከዚህም በፊት ለተወሰነ ጊዜ እኮ ፕሮቴክት እኮ ነው ያደረገው ካተርፒላሩን ምክንያቱም ኤግ ባይኖር ፕሮቴክትድ ሆኖ አይቆይም ግን የተወሰነ ጊዜ በኋላ ይሄ ቢሄቨር አይሰራም ብለን አሁን የምናወራው እንደዛው ነው ማለት ነው አይሰራም ሰብሮ መውጣት አለበት ዘን እሱ ራሱ በልቶ ኤነርጂ አገኝቶ ኒው ቨርሽን ኦፍ ኢትስ ፍላይንግ ቨርሽን ማግኘት አለበት እንደዛው የሰው ልጅ ሁሉ ሚሰማኝ አሁን ሁሉ የራሲን ቤስት ወይም ስኬታማ ቨርሽን ማግኘት ከፈለክ ሳትጠራጠር ሳታመነታ እነኚህን ነገር አድርግ
ወደ ኋላ የሚጎትቱህን ቢሄቨሮች የነገ የተሻለ ነገህን ኢንጆይ እንዳታደርግ የሚያደርጉ ከራሴ ጠቅልለ ጣላቸውና ሰባብራቸውና ብላቸው ከቻለ ግን አይበሉም። እንደ ቅርፊቱ እንደዛኛው ቅርፊት ተበልቶ ኤነርጂ ላይ ሆኑ ይችላሉ። ግን እነሱ ቦታ ላይ የተሻለ ቢሄቪየር ዴቨሎፕ ማድረግ ግን ይቻላል። ስለዚህ የሚሰማኝ ሁሉ ወደ ኋላ የሚጎትትን ቅርፊት ወይም ቢሄቪየር ከራሴ አውልቀ ሰባብረ ጣላቸው ዘን የነገን ቤስት ቨርሽን ታገኘዋለህ። ምክንያቱም የሰው ልጅ የተፈጠረው ከትንሽ አቅም ጋር አይደለም። መድረስ የሚችለው በጣም ትልቅ ቦታ ነበር። ያም ቦታ የራስን ኒው ቨርሽን ወይም ቤስት ቨርሽን ለማግኘት ግን እነኚህን ከራሴ ጠራርገ መጣል መቻል አለብህ። እረዳለሁ በጣም ከባድ ነው። ባይዘይ አንዴ ለመነው ቢሄቨር ለማስተካከል በጣም ይከብዱናል። ግን ደግሞ ወስነን ኮሚትመንት ወስደን ካደረግን እንችላለን። ይሄንን በሙሉ ልብ እላቸዋለሁ። ከዚህም በፊት የጠቀመህ ወይም ያገለገለህ ቢሄቨርም ከሆነ በአሁኑ ነባራዊ ሁኔታ ጋር አይሰራምና ትናንት አንተን ፕሮቴክት ያደረገው ቅርፊትም ከሆነ እሱ ያነ ሰርቶ ይሆናል። ዛሬ ስራን ለነገ ማሳደር አይሰራም። ዛሬ ውድቀትን ፈርቶ ስኬት አይገኝም። ዛሬ ለራሲ ኔጌቲቭ ሰልፍ ኮንሰፕት ኖሮ ስኬት አይኖርም። ዛሬ ዲሲፕሊን ከሌለህ ስኬት የለም። ዛሬ ኮምፎርት ዞን ላይፍ ስታይል ካደረከው የነገ ቨርሽንን ወይም ቤስት ቨርሽንን መድረስ የምትችለውን አቅምህን ሪያላይዝ አታደርገውም። ስለዚህ ሪሙቭ ኢት፣ ብሬክ ኢት፣ ኢት ኢት። የምታዳምጡኝ ሰዎች ይሄንን በዚህ መልክ ተረዱኝና አይጠቅምም። እነኚህ ቢሄቨሮች መቼም ቢሆኑ ካንተ ጋር በመቆየታቸው የምታተርፈው ምንም ነገር ስለሌለ ነው እንጂ ምንም አሁን ያወራው ሰው ጋር አይደለም፣ ከሰው ቢሄቨር ጋር ነው ያወራው ያለው። ስለዚህ ከዚህ በኋላ ካንተ ጋር ቢቆዩም ስለማይጠቅሙ ከራሴ አሽቀንጥረ ጣላቸው። ይሄን በማለት የዛሬን ትምህርትን ጨርሳለሁ። ፈጣሪ አይምሮአችሁን አረንጓዴ ያደርግላችሁ። አመሰግናለሁ።